የዋጋ ስንት እየተሰራ እንዳለ ዋጋውንም በደንብ አድርጌ በየማቴሪያል ልዩነትና አይነቱን እንዲሁም የእቃ ማጠቢያ ማስገጠም ስትፈልጉ ሴራሚክ ማስደረግ ስትፈልጉ እያንዳንዳቸውን ነገር በዝርዝር እዛም ጋር ማስገባት ይቻላል። ነገር ግን ያ ሪስክ አለው፣ ከባድ ነው። ለምን ብትሉኝ ክችናችሁ ቆይቶም ቢሆን እንደዚህ ይወድቃል፣ ሊወድቅም ይችላልና እንደ አጋጣሚ ሆነ በዛይነት ሲስተሞችን ደግሞ እነዚህ ፓርቶች አያስፈልጉም። እንደ አማራጭ ግን ልናረጋቸው እንችላለን። ብሎኬቤ ላይ ሰላም አለይኩም ወራህመቱላሂ ወበረካቱ። ሰላም እንዴት ናችሁ? ውድና የተከበራችሁ የኑር መሐመድ ፈርኒቸር የዩቲዩብ ቻናል ቤተሰቦች ሰላም ናችሁ? አልሐምዱሊላህ እኔ በጣም ደህና ነኝ። ዛሬ እንግዲህ ይሄንን የሚያምር ጽድት ያለ ክችን ካቢኔት ነው ይዤላችሁ የመጣሁት። ይሄንን ክችን ካቢኔት እንግዲህ በጨፋ ሮቢት ከተማ ላይ ወስጄ የገጣጠምኩት ክችን ነው። ኢንሻአላህ እንግዲህ እስከ መጨረሻው ድረስ አብራችሁኝ ከሆናችሁ ብዙ በጣም የምትጠቀሙበትን ስራ ነው ይዤላችሁ የመጣሁት። ከነዛ መካከል ላይ ለምሳሌ የጭቃ ቤትና የብሎኬት ቤት ክችኖችን ብዙ ጊዜ ስታዙኝ በጣም ልዩነቱና አንድነቱን የምትቸገሩ ሰዎች ስላላችሁ ስለነዛ ተመሳሳይነትና ልዩነት የሁለቱን አይነት በደንብ አድርጌ ነው የማስረዳችሁ። ደግሞ ካሬ ስታስለቁ ማወቅ ያለባችሁን ነገራቶች አሁንም ብዙ ቪዲዮ ላይ ገልጬዋለሁ። ነገር ግን ዛሬም ደግሞ ከዛ ሻል ባለ መልኩ ልነግራችሁ ነው የመጣሁት። ሶስተኛ የጭቃ ቤት ላይ ግዴታ የማይቀሩ የስራ አይነቶች አሉ፣ የአሰራር ስታይሎች ማለት ነው። እነዛ ነገራቶች ምን እንደሆኑ በደንብ አድርጌ ነው የማስረዳችሁ። ኮርነር ማለት እንደነዚህ አይነት አሰራሮችና ኖርማል ደግሞ ኤል እንደዚህና እንደዚህ ስትሬት የሆነ ኤል አሰራሮችን እነዛ ላይ ያላቸውን ጥቅም በየትኛው ብታሰሩት የተሻለ ይሆናል የሚለውን ጥቅማቸውን በደንብ አድርጌ ነው የማስረዳችሁ። የዋጋ ስንት እየተሰራ እንዳለ ዋጋውንም በደንብ አድርጌ በየማቴሪያል ልዩነትና አይነቱን እንዲሁም የእቃ ማጠቢያ ማስገጠም ስትፈልጉ ሴራሚክ ማስደረግ ስትፈልጉ እያንዳንዳቸውን ነገር በዝርዝር የማስረዳችሁ ይሆናል። ኢንሻአላህ እስከ መጨረሻው ድረስ አብራችሁኝ እንድትሆኑ እየጋበዝኳችሁ፣ ለቻናሌ አዲስ ከሆናችሁ ሰብስክራይብ የሚለውን የደወል ምልክቱን ከጎን ተጫኑና እኛ የምንለቀው ቪዲዮ በፍጥነት ወደ እናንተ እንዲደርስላችሁ የቻናሌ ቤተሰቦች ደግሞ እንግዲህ እንደስከዛሬ የምታደርጉ ሼር እያደረጋችሁ ለሌሎች ሰዎች በመላክና ስራችንን ላይክ በማድረግ እስከ መጨረሻው ድረስ አብራችሁኝ እንድትሆኑ እየጋበዝኩ ወደ ስራው ይዣችሁ ገባለሁ። እንግዲህ ዛሬ ይዤላችሁ የመጣው ክችን ካቢኔት እንደምታዩት ከዚህ አንስቶ ወደዚህም ኤል የሆነ አሰራር የተሰራ ነው እና በሚያምርዬ ላሚኔትድ ማቴሪያል እንደምታዩት እንግዲህ ሻይን ሲያደርግ ይሄንን እያያችሁት ነው አይደለ? እንግዲህ ካሁን እነዚህን ስታይሎቹ ምኑን በራሳችንም ጨማምረን የሰራ ነው ስራ አለ ውስጡ። ይሄ የታችኛው ራሱ ስፋቱ ጥልቀቱ በሚያምርና ገራሚ በሆነ ስራ የተሰራ ስራ ነው። እንግዲህ እንዳጋጣሚ ሆነ የለካኖ ሌላ ክላስ ነው እና ነገር ግን እዛ ቦታው ላይ ሌሎች እቃዎች ስለነበሩ እዚህ ነው ወስደን ያስቀመጥነው። በዚህ ሁኔታ ሆኖ ግን በጣም የሚያምርና ጽድት ያለ ስራ ነው። ኢንሻአላህ ውስጡንም ሁሉንም እየከፋፈትኩኝ ነው የማሳያችሁ። ከዛ በፊት ግን እንግዲህ የእንጨት ቤትና የብሎኬት ቤት ልዩነቶችና ተመሳሳይነቶችን እነሱን በደንብ አድርጌ ልግለጽላችሁ ማለት ነው። እንግዲህ የእንጨት ቤት ስታሰሩ ብዙ ጊዜ የብሎኬት ቤት ፎቶ ትልኩልኝና የእንጨት ቤት ነው የኔ ቤት ላላችሁና እንጨት ቤት ላይ ስታሰሩ ማወቅ ያለባችሁ ነገር ይሄ በዚህ በኩል ያለው ፓርት፣ እዚህ ጋር ያለው ፓርት እንዲሁም ደግሞ እዚህ ጋር ያለው ፓርት በተለይ ስትሬት የሆነ ብቻ ከሆነ ችግር የለውም። እንደዚህ መጥቶ ወደዚህ የሚታጠፍ አይነት ክችን ከሆነ የግዴታ ያ ያስፈልጋችኋል፣ እዚህ ጋር ያለው ያስፈልጋችኋል፣ እዚህ ጋር ያለው ፓርት ያስፈልጋችኋል። ነገር ግን እነዚህን ፓርቶች በተለያየ ሲስተም መስራት ይቻላል። ነገር ግን ከነዛ ይልቅ ይሄኛውን ፓርት እንደዚህ አድርገን የምንሰራላችሁ ከሁለት ጥቅም አንፃር ነው። አንደኛው ይሄንን ፓርት በደንብ አድርጎ እቃ እንዲይዝላችሁ ከላይ እስከታች ድረስ ያያችሁ ነው አይደለ? እንደዚህ አድርጎ እንዲይዝላችሁ፣ ከውበትም አንፃር ደግሞ ከላይ እስከታች ድረስ እንደዚህ ወጥ በሮች ተገጥሞላቸው የክችኑ አንድ አካል እንደሆነ ነው የሚታየው። ነገር ግን ይሄኛው ፓርት ወጥ ተደርጎ መሰራቱ፣ እዚህም ያለው ፓርት ወጥ ተደርጎ መሰራቱ ይሄንን ፓርት በደንብ አድርጎ የመሸከምና ያለምንም ችግር በደንብ አድርጋችሁ ወደቀብን ምናምን የሚል ስጋት ሳይኖር እንድትጠቀሙበት ያለ ስጋት ያገለግላል ማለት ነው። በዚህም በኩል ያለውንም ልክ እንደዛው። ነገር ግን ይሄ ፓርትና ይሄ ፓርት ሰፊ ስለሆነ ነው እንጂ ጠባብ ቢያጋጥማችሁ ለምሳሌ ወደዚህ አካባቢ ምናምን አጭር የሆነ ከሆነ እጥፋቱ ሌላ አይነት ሲስተም ተጠቀማላችሁ። ያ ምንድነው እዚች ጋር ቀጠን ያለ ልክ ይሄንኛውን ፓርት ይሄንን እንተውና በዚህ ነጠላዋን ብቻ ፓርት ተጠቀሙና ይሄኛው እቃ መደርደሪያ ሳይሆን ዝም ብሎ ልክ እንደዚህ ባዶ ይሆናል ማለት ነው። እንደዚህ አይነት ሲስተሞችን መጠቀም ትችላላችሁ። ሌላው ደግሞ ይሄኛው ፓርት ከዚህ በላይ ያለው ወጥ ይሰራና እዚህ ጋር ለብቻው አራት ማዕዘን የሆነ ቦክስ ተሰርታ እዚህም እዛም ጋር ማስገባት ይቻላል። ነገር ግን ያ ሪስክ አለው፣ ከባድ ነው። ለምን ብትሉኝ ክችናችሁ ቆይቶም ቢሆን እንደዚህ ይወድቃል፣ ሊወድቅም ይችላልና እንዳጋጣሚ ሆነ በዚህ አይነት ሲስተሞችን ከመታሰሩ እነዚህ በጣም በላጭና አሪፍ ሲስተሞች ስለሆኑ ነው። እነዚህን ወደዚህኛው በኩል ላይ ደግሞ ስንመጣ ይሄንኛውን ስትሬት ተደርጎ ወደዚህ ሲታጠፍ ይሄንን ፓርት ላይ ብዙ ጊዜ በእንደዚህ አይነት ነገር የምንሰራላችሁ ለምንድነው? ይሄ ብዙ ጊዜ እያያችሁ ነው ውስጡ ጥልቀቱ በደንብ እቃ እንዲይዝላችሁና ይሄ ቦታ ያለምንም እንትን
ዝም ብሎ እንዳይቀር በደንብ ዕቃ እንዲይዝላችሁና ተጠቃሚ እንድትሆኑበት መንገድ ሲሆን፣ ሌላው ይሄ ወጥ መሰራቱ ይሄንንና ይሄንን ፓርት ተሸክሞ የሚይዝላችሁ የትኛው ነው? ይሄኛው ፓርት ነውና ያለምንም ስጋት አሁንም እንደዚሁ በደንብ እቃችሁ ይወድቃል የሚል ስጋት ሳይኖርባችሁ በደንብ እንድትጠቀሙ ያደርጋችኋልና እነዚህ ፓርቶች ለጭቃ ቤት ላይ ግዴታ ያስፈልጋሉ። ሊቀሩም የማይችሉ ናቸው። በሌላም አሰራር ያልኳችሁ ልክ ስትሬት ተደርጎ የሚሰራው ማይንት አሰራር ቢሆን ከታች በኩል ላይ እዚህ ኮርነር ላይ መደገፊያ ይሄንን ተሸክሞ ሊይዝ የሚችል ይሄንንና ይሄን ተሸክሞ ሊይዝ የሚችል እዛ ጋር ያስፈልጋል። ነገር ግን ያንን እነዛ ሲስተሞች ስትጠቀሙ ይሄኛውን ከላይ በኩል ያለውን ብቻ እንዲሸከምላችሁ ሳይሆን ይሄንና ይሄንንም እንዲሸከም ተደርጎ ስለሆነ የሚሰራው ይሄኛውን ፓርት የግዴታ በዚህም በኩል ላይ እንዲሸከም ተደርጎ ሌላ ሰፋ ያለ ነገር ስለሚያስፈልግ ያንን ስፋት ሰርታችሁ ይሄንን ፓርት መያዙ ካልቀረ በእንደዚህ አይነት መልኩ ሰርታችሁ ብትጠቀሙበት ለውበትም ለብዙ ነገር ጥቅም አለውና ይሄንን እመክራችኋለሁ። የጭቃ ቤት ላይ ቡልኬት ቤት ሲሆን ደግሞ እነዚህ ፓርቶች አያስፈልጉም። እንደ አማራጭ ግን ልናረጋቸው እንችላለን ቡልኬት ቤት ላይ ውበትም ስላላቸው። ነገር ግን እነዚህን ፓርቶች ታችሁ ይሄኛውን ፓርት ስትሬት አድርጋችሁ በፈለጋችሁት አይነት መልኩ ተሰርቶ ያኛው አራት ማዕዘኑም ስትሬት የሆነ ኤል ቢሆንም 90 ዲግሪ እንዲሁም ሰያፍ ደግሞ 45 ዲግሪ እንደዚህ ተደርጎ ቢሰራ ምንም ችግር የለውም ቡልኬት ቤት ላይ። ምክንያቱም ይሄኛው ፓርት ከጀርባ ከግድግዳው ጋር የሚታሰር ነገር ስለሆነ ይሄኛውንም ከታች ያለውንም ፓርት ያለምንም መጨናነቅ ልቅ አድርጋችሁ መስራት ይቻላል። ይሄ የቡልኬት ቤትና የጭቃ ቤት ነው። ጭቃ ቤት ላይ እንግዲህ ግዴታ ሊቀሩ የማይችሉ ስራዎች እነዚህና እነዚህ ፓርቶች ሊቀሩ አይችሉም። ምናልባት ሲስተማቸው በሌላ አይነት መንገድ ቢሆንም እንጂ ማለት ነው። ሁለተኛው ስራ ደግሞ ካሬ ስናስለካ ማወቅ ያለባችሁ ነገር፣ ካሬ ስታስለኩ አሁን ይሄ ወደዚህ ያለውን 90 ሴንቲሜትር 1 ሜትር ድረስ ልንጠቀሙ እንችላለን። ከዚህ አንስቶ እዚህ ድረስ ያለው ደግሞ 122 እና ከዛ በላይ እስከ 125 ድረስ ይመጣ አሁን የፓርት ማለት ነው። ነገር ግን አሁን የጭቃ ቤት ላይ ቡልኬት ቤት ላይ ሲሆን ከዚህ በላይ ያለውን ብቻ ለብቻው ልንለካው እንችላለን። የጭቃ ቤት ላይ ሲሆን ግን እነዚህ ፓርቶች የግዴታ አብሮ ይለካሉ። ካሬ እዚህ ጋር ይህን ቁመት ይዞ ከላይ ያለው ቁመት ጋር አብሮ ይደመርና እንዲሁም ማብራት ጠፋል ነው ጨለመ እንዴ ትንሽ አሁንስ እና ይሄኛው ቁመቱ ወደዚህ ያለው ርዝመቱ አንድ ላይ ተለክቶ ይሄ ለምሳሌ ወደዚህ 3 ሜትር ከሆነ ወደዚህ ያለው 2 ሜትር ከሆነ 2 ሜትር ሲባዛ በ2 ሜትር ሲባዛ በ3 ሜትር 6 ሜትር ወይም ደግሞ 6 ካሬ ይባላል። ወደዚህም ያለው ሳይዝ ይለካና ይሄ ተለክቶ የሚመጣው ውጤት ይደመርና ይሄና ይሄ የሚመጣው ውጤት ነው የቤታችሁ የክችናችሁ ካሬ ብሎ ማለት ነው። ስለዚህ በእንደዚህ አይነት መልኩ ማስለካት ትችላላችሁ። ነገር ግን ለምሳሌ እዚህ ጋር ኦቨን ማስገጠም ብትፈልጉ እዚህ ጋር የኦቨን ቦታ 60 ሴንቲም 70 ሴንቲም አንዳንድ ጊዜ ከፍ ሲል እስከ 90 ሴንቲም ልንተው እንችላለን። ያንን ፓርት ትተነዋልና ያንን ካሬ ቀነሰልን የምትሉ ሰዎች አላችሁ። ያ ሊተው አይችልም። ለምን? ከታች በኩል ላይ እግር አብሮ ያስፈልገዋል፣ ግዴታ ነው። እና እነዚህ አይነት ፓርቶች ላይ እኛ ካሬ ስንሰራ ብዙ ነገራቶችን ከካሬ ውጭ የምንጨምራቸው ለውበት ሲባል ለምን ሲባል የምንጨምራቸው ብዙ ነገሮች ስላሉ እንደነዚህ አይነት ነገራቶችን ያው ማወቅ አለባችሁ ልላችሁ ፈልጌ ነው። ከዛ በላይ የጭቃ ቤት ላይ ሊቀሩ የማይችሉ ነገር ያልኳችሁ ነግሬያችኋለሁ። እንደነዚህ አይነት ስራዎች ሊቀሩ አይችሉም። በጎን ኖርማል እና ኤል አይነት አሰራሮች ላይ ኖርማል ብሎ ማለት ይሄኛው ስትሬት መጥቶ ይሄን ስትሬት መጥቶ ልክ እንደዚህ አራት ማዕዘን ዝም ብሎ የሚገናኙበት ፓርት አለ አይደለ? ይሄና እንደዚህ ቄል ይሄ ሰያፍነቱ ሳይኖር የዚህ አይነት አሰራሮች ብዙ ጊዜ እቃችሁን በደንብ በስርዓት እንዳትይዙበትና ተከፋችሁም እዛ ኮርነር ላይ ያሉ ሸቅ ላይ ያሉ ቦታዎችን ለማግኘት የሚከብድ አጋጣሚ ስላለ የቤታችሁ አቀማመጥ በእርግጥ ይወስነዋል። እንደዚህ አይነት ነገራቶች ግን በብዛት ሲያጋጥማሉና ከዛ አንፃር እነዚህን አይነት ሲስተሞችን ብትጠቀሙ እያያችሁ ነው። አሁን ይሄ ከዚህ በሩ ስፋቱ ጥልቀቱ ወደዛ ስታስገቡት ትልልቅ ነገራቶችን በደንብ አድርጎ ይቆጥርላችኋል፣ ይይዝላችኋልና በእንደዚህ አይነት መልኩ ይሄንን ሲስተም በተጠቀሙ አሪፍ ነው። ለኛ ነው እንደውም ትንሽ ሴራሚክ ላይ ገጠማ ላይ ክብደት አለው እንደዚህ አይነት አሰራርና ከሂሳብን በላይ ቁርጥራጮች ምኖችን ከግላችን እየጨመርን ነው የምናሟላላችሁ እንደዚህ አይነት ቦታ ላይና ይሄንን ለእናንተ ጥቅም ስንል የምናደርገው ነገር ነው። እንግዲህ ብዙ አይነት ማቴሪያሎች አሉ። እነዚህ ማቴሪያሎች እንግዲህ ላሚኔትድ የሚባሉ ማቴሪያሎች ናቸው። እያያችሁ ነው። ላሚኔትድ ማቴሪያል ሆኖ ግን ሻይን የሚያብረቀርቅ ማለት ነው እና የማያብረቀርቃሉ። እነዚህ እንግዲህ አሪፍና ጽድት ያሉ አንደኛ ደረጃ የሚባሉት ላሚኔቶች ናቸው። ከለር በብዙ አይነት አለ። እነዛን መጠቀም ትችላላችሁ፣ ያው በሚገኙ ከለሮች ማለት ነው። እና እነዚህን አይነት ሲስተሞችን ብታሰሩ ከኤምዲኤፍ ይልቅ እንደውም አሁን ላይ በጣም አሪፍና የዘመኑ የጊዜው ስራዎች ብሎ ማለት እነዚህ ስራዎች ናቸው። ከዋጋ አንፃር አሪፍ ተመራጭ እየሆኑ ያሉት። ነገር ግን ዩቪ የሚባል ማቴሪያል አለ። ከለሩ ምናምኑ ዲዛይኑ በጣም በእንደዚህ አይነት ሆኖ ላሚኔትድነቱም በእነዚህ ሆኖ ነገር ግን ያኛው ፓርት በራሱ ከተሰራ በኋላ ነው መጨረሻ ላስቲክ አለ እንደዚህ የሚከነተል ማለት ነው የሚላት። ያ ማለት ሻይንነቱ ልክ መስተዋት ወልድ በደንብ አብረቅራቂነትና በደንብ እንዲታይ የሚያደርግ ነው። ውስጡ ጥንካሬው በጣም አሪፍና የሚወደድ ማቴሪያል ነው። ነገር ግን ከዋጋ አንፃር በጣም ኮስቲ በጣም ውድ ነው።
አንዱ ማቴሪያል ከ8000 እስከ 10000 ብር ድረስ የሚሸጥበት አጋጣሚ አለ። ያንን ማዘዝ ስትፈልጉ ምናልባት ቦዲውን በእንደነዚህ አይነት ይሰራና ቦዲ ማለት ይሄ ጎንና ጎን ምናምን ውስጡ ይሄ ፓርት ማለት ነው። በር ፓርት ላይ ግን ያንን መጠቀም እንችላለን። ያው እንግዲህ ያ በካሬ ደረጃ በጣም ውድ ነው። ያው ማወቅ ስላለባችሁ ብዬ ነው። ብዙ እና ከኮስቲው አንፃር ብዙ ጊዜ ተመራጭ ይሄ ብዙ ሰዎች ይመርጡታል። ከለር ግን በፈለጋችሁት አይነት ከለር መጠቀም ትችላላችሁ። አሰራር ስታይሎችን በፈለጋችሁት አይነት መልኩ እንድታሰሩ በሚል ነው እንግዲህ እንደዚህ አይነት ጽድት ያሉ ለየት ያሉ ማብራሪያዎችን ሌላው ባለሙያ ሊሰጣችሁ የማይችለው ምክር እየመከርኳችሁ ያለሁት። ኢንሻአላህ እንግዲህ ብዙ ወንድሞች ብዙ እህቶች ይሄንን የምሰጣችሁን ማብራሪያ እያያችሁ ብዙ ተጠቃሚ እንደሆናችሁ እየነገራችሁኝ ትገኛላችሁ። እኛም ፍላጎታችን ይሄ ነው፣ እኛን እንድታሰሩ ብቻ ሳይሆን ያው በምታዙበት ቦታ ላይ የምትፈልጉትን አይነት ስራ እንዲሰራላችሁ በማለት ማለት ነው። እንግዲህ ሌላው ሶስተኛው ማቴሪያል ኤምዲኤፍ ነው። ኤምዲኤፍ እንግዲህ ሁላችሁም የምታውቁት ነው። ውጩም ውስጡም በከለር በምትፈልጉት አይነት ከለር መርጣችሁ ልታስገቡት የምትችሉት አይነት ማቴሪያል ነው እና የሆነ ሰዓት ላይ ቢደብራችሁ እናንተ የሚላችሁ እንኳን ቀለም ማስቀየር የምትችሉት አይነት ነው። እንግዲህ ከዛ አንፃር እንግዲህ ተመራጭ እየሆነ ያለው በዚህ ሰዓት ላይ ይሄ ነው። ከዋጋውም ከንቱኑም አንፃር መካከለኛ ዋጋ የሆነ በጣም ውድ ማይባል በጣም ደግሞ ቅናሽ ሳይሆን ልከኛ ዋጋ ስላለው ማለት ነው። እንግዲህ ከዛ በተረፈ ሴራሚክ እያንዳንዱ ሂሳባችን ላይ ሴራሚክ ቤታችሁ ላይ ተለክቶ በሚያስፈልጋችሁ ማቴሪያል ልክ እቃውን በምትወስዱ ሰዓት ላይ እየገዛንላችሁ እንገጥምላችኋለን እንጂ እኛ አብረን ካሬ ጋር ሂሳብ አንነግራችሁም። አሁን ላይ እየሰራን ያለነው እንግዲህ ከሴራሚክ ውጪ ያለ ሂሳብ ነው። ሁሉንም እየነገርን ያለነው ሂሳብ ላይ አንድም ፈጀ ሁለትም ፈጀ ሴራሚክ የምትፈልጉትን ያክል ማድረግ ትችላላችሁ። ያው ሴራሚክ በመፈልጉት አይነት ከለር ለብቻው ሂሳብ ተወጥቶለት ይገዛለታል ማለት ነው። እቃ ማጠቢያ ማስገጠም ስትፈልጉ እንደዚሁ የእቃ ማጠቢያውንም እንደዚህ በመፈልጉት አይነት መጠን እንዳቅማችሁ ተገዝቶ እዛ ቦታው ላይ ማስገጠም ይቻላል። እንግዲህ ይሄንን በደንብ አድርጌ ላብራራላችሁ ብዬ ነው። ሌላ የመጨረሻ እንደ ማስጠንቀቂያ የምነግራችሁ ነገር ብዙ ጊዜ እቃ ታዙኝና እቃ ካዘዛችሁ በኋላ ወደ ስራ ልንገባ አካባቢ ላይ ራሳችሁ እንደገና የሆነ ቦታ ላይ የሆነ ነገር ታዩና ያንን ነገር ሐሳብ ለመቀየር ምናምን ትሞክራላችሁና ሐሳብ በምትቀይሩ ሰዓት ላይ ተጀምሮ ያለ ስራ ምናምን ከሆነ በተለይ በጣም ከባድ ነው። ነገር ግን ባይጀመርም እንኳን ሐሳብ ስትቀያየሩ ምን ስትሉ እኛን ውዝግብግብ ነውና የምታደርጉን በቃ አንድ ውሳኔ ወሰናችሁ አንዴ የዘዙ ከዛ በኋላ ይሄን ብታደርገው ይሄን ብትለው እንዲህ ብትለው ምናምን የምትፈልጉት ነገር በሙሉ ይሰራል ማለት አይደለም። እንደነገርኳችሁ እንግዲህ ጭቃ ቤት ላይ ሊቀር የማይችል አይነት ስራ አለ እያልኳችሁ ነው አይደል? ለዚህ ጋር ከችኑን ልክ እንደዛው ቤታችሁ ግዴታ ጠባብ የሆነና ሰፊ ነገር ትመኛላችሁ፣ ሰፊ የሆነና ጠባብ ያለ ነገር ትመኛላችሁ። ያ እንግዲህ እንደ ቤታችሁ እንደምንም ግዴታ የምትገደቡበት ፍላጎታችሁ የሚገደብበት አይነት መንገድ ስላለ ያንንም ታሳቢ ልታደርጉት ይገባል። ከጥንካሬን ከውበትም አንፃር ታሳቢ ያደርጋችሁ። ነገር ግን ያንን ነገር ሐሳብ በምትቀያየሩ ሰዓት ላይ ሁለት ነገሮችን እያሰባችሁ፣ አንደኛ ስራችሁ እንደምትፈልጉት አይነት ስራ አይሰራም፣ የመበላሸት እድሉም ይጨምራል። ሁለተኛ ደረጃ እኛም ወደ ኪሳራ ነው የምንገባው። ለምን አንዴ ሂሳብ አውጥተን ተነጋግረናል፣ እነዛ የምትቀያይሯቸውን ነገራቶች ሂሳብ ውስጥ አናስገባቸውም እና ከተነጋገርን በኋላ እንደገና ጭማሪ ልንጠይቃችሁ እናፍራለን እና ያንን ነገራቶችን ያው ከዚህ በኋላ እንደዚህ አይነት ነገራቶች የምታደርጉ ሰዎች ምንም ጥርጥር የለውም ሂሳብ ጭማሪ እንደምታደርጉ ላሳውቃችሁ ፈልጋለሁ። ከዛ ውጭ ግን በቃ ቀድማችሁ ስራ ልታዙ ስትሉ ጥቅቅ ያለ ትእዛዞችን ቀድማችሁ ውሳኔያችሁን በደንብ ወስናችሁ ብታዙ ለኛም ለናንተም አሪፍ ነው። ኢንሻአላህ እንግዲህ ይሄንን እያንዳንዱ ውስጡን እየከፋፈትኩኝ ላሳያችሁ በያያችሁ ነው አይደል? እዚህ ጋር አሁን እንግዲህ በውስጡ እንዳለ ይሄ ሰፋፊ ነው። ውስጡም ውጩም በጣም ጽድት ያለ እንትን ያለ ነው። እዚች ፓርት ላይ ያያችሁ ነው አነስ አድርገን በር ሰርተን እቺ ደግሞ እቃ መደርደሪያ ሰርቪሶችን ነሞችን እንድትደረደርበት በማሰብ አድርገን ውበትም ስለሆኑ ማለት ነው። እንግዲህ እንደዚህ የሚያማምርና ጽድት ያለ ስራ እዚህ ጋር መስተዋት ነው የተጠቀምንለት። ኮርነር ላይ እዚህ ጋር ያያችሁት ነው አይደል? ይሄም እዚህ ጋር ውስጥ በጣም ሰፊ መፍያዎቹ ተደርገውለታል። መስተዋት ነው እዚህም ጋር የተጠቀምንለት። እዚህም ከላይ እያያችሁ ማለት ነው በደንብ አድርጎ እንግዲህ ጭቃ ቤት ቢሆንም ወላሂ በደንብ እኛ ራፍ ካልነገርናቸው ብዙዎች የቡልኬ ቤት እየመሰላቸው የቡልኬ ቤት ነው እንዲህ ነገር የጭቃ ቤት ላይ ይቻላል እንዲህ ሁሉም ይሉኛሉና እያያችሁት ነው አይደል? ፎቶ ላክልን ብላችሁ ፎቶ ስልክላችሁ ብዙ ጊዜ አይ እኔ እኮ ቤት የጭቃ ነው ትላላችሁና እያያችሁ ነው። መሳቢያዎቹን በሚያምር መልኩ ጽድት አድርገን ሰርተናል። ይሄም ውስጡም ውጩም ያው እንግዲህ እየከፋፈትኩኝ ማሳየት ስላለብኝ ነው። ይሄ ቦታው እንግዲህ የራሱ ቦታ አይደለም። የራሱ ቦታ ላይ ደግሞ ሲገጠም የሚያምርና ልከኛ ቦታ ይሆናል። እያያችሁ ነው አይደል? እንግዲህ ይሄ በሚያምር ጽድት ባለ መልኩ እነዚህ እጀታዎችን ራሱ እንግዲህ አሪፍ ነገር ተጠቅመንላታል። ኢንሻአላህ እንግዲህ ይሄ እየተሰራ ያለበት ዋጋ በካሬ 10,000 ብር ነው። ማዘዝ ስትፈልጉ ስክሪን ላይ ባለው ስልክ ቁጥር 0912426355 ይሄ ሁሌም መገኛችን ነው። በኢሞ በዋትስአፕ በቴሌግራም በሁሉም አለን። ደውሉልን፣ ሪካርድ አድርጉልን። በተለይ ጽሁፍ የምትችሉ ሰዎች በጽሁፍ በደንብ አድርጋችሁ በጽፉልን ከሪካርዱን በበለጠ የምናስተናግዳችሁ ይሆናል።
እና ኢንሻአላህ እንግዲህ ለዛሬ ጨፋ ሮቢት ከተማ ላይ የመጣው ኩችን ይሄን ይመስላል። በሮች እየተገጠሙ አሉ ቁም ሳጥኖች፣ አልጋዎች፣ ማስቀመጫ አልጋ እነዛን እንግዲህ ሁሉንም ነገር ከተሻለ ዞር ያኩ አሳያችኋለሁ። ለዛሬ ግን ይሄን ይመስላል ይላችሁ የመጣው ኩችን። ቀጣይ ወደ ኮምቦልቻና እዚሁ ተመልሼ ጨፋ እመጣለሁ። እስከዛው ድረስ ሰላም አለይኩም ወራህመቱላሂ ወበረካቱ።